ከካርዲፍ እስከ ጁቬንቱስ ከአርሰናል እስከ ዌልስ አሮን ራምሴ በክብር ተሰናብቷል። የዌልስ ብሔራዊ ቡድን አምበልና የቀድሞ የአርሰናል የልብ ትርታ አሮን ራምሴ ከእግር ኳስ ተጫዋችነት በይፋ መሰናበቱን አስታውቋል። በ35 ዓመቱ ጫማውን የሰቀለው ራምሴ ከሜዳው ጥበብ ወደ አሰልጣኝነት ሊሸጋገር መሆኑን ገልጿል። አሮን ራምሴ በዌልስ እግር ኳስ ታሪክ ውስጥ የማይረሳ አሻራ ያሳረፈ ታላቅ ተጫዋች ነው። ለሀገሩ በ86 ጨዋታዎች 21 ጎሎችን ያስቆጠረ ሲሆን በ3 ዋና ውድድሮች በዩሮ 2016፣ በዩሮ 2020 እና የ2022 የዓለም ዋንጫ ሀገሩን ወክሏል። አሮን ራምሴ በ2008 አርሰናልን ከተቀላቀለ በኋላ ለ11 ዓመታት በለንደን በነበረው ቆይታ እጅግ ተወዳጅ ነበር። ከአርሰናል ጋር 3 የኤፍኤ ካፕ ዋንጫዎችን አንስቷል። እንዲሁም በ2 የኤፍኤ ካፕ የፍጻሜ ጨዋታዎች ላይ የድል ጎሎችን በማስቆጠር አርሰናል ለዓመታት የቆየውን የዋንጫ ድርቅ እንዲሰብር አድርጓል። ከአርሰናል በኋላ በጁቬንቱስ፣ በኒስ እና በሬንጀርስ ቆይታ የነበረው በሜክሲኮ ፑማስ እስከ ባለፈው ዓመት ድረስ የቆየ ሲሆን ዛሬ ግን በይፋ እግር ኳስን ማቆሙን አሳውቋል። ራምሴ በተጫዋችነት ዘመኑ መገባደጃ ላይ በልጅነት ክለቡ ካርዲፍ ሲቲ በጊዜያዊ አሰልጣኝነት ሰርቶ ነበር። አሁን ደግሞ በሙሉ ጊዜ አሰልጣኝነት ስራውን እንደሚቀጥል ይጠበቃል። የዌልስና የአርሰናል ድንቅ አማካይ አሮን ራምሴ የእግር ኳስ ሕይወቱን ሲያጠቃልል በማህበራዊ ገጹ ላይ ለደጋፊዎችና ለቤተሰቦቹ የክብር ስንብት አቅርቧል። ራምሴ ለሀገሩ ዌልስ ያለውን ጥልቅ ፍቅር ሲገልጽ የዌልስን ማሊያ መልበስ እና በብዙ አስገራሚ ጊዜያትን ማሳለፍ ለእኔ ትልቅ ክብር ነበር። ለቀዩ ግንብ ለዌልስ ደጋፊዎች ምስጋናዬ ከፍ ያለ ነው። በደስታም ሆነ በከባድ ጊዜያት ከጎናችን ነበራችሁ። እናንተ ለስኬታችን የማይተካ ሚና ነበራችሁ ብሏል። ራምሴ ለወከላቸው ክለቦች ለአርሰናል፣ ጁቬንቱስ፣ ካርዲፍ እና ሌሎችም ያለውን ምስጋና እንዲህ አቅርቧል። በእግር ኳስ ሕይወቴ ልወክላቸው የታደልኩትን ክለቦች በሙሉ ማመስገን እፈልጋለሁ። ህልሜን እንድኖርና በከፍተኛው የእግር ኳስ ደረጃ ላይ እንድጫወት የረዱኝን አሰልጣኞችና ሰራተኞችን በሙሉ አመሰግናለሁ ስል ገልጿል። ከስኬቱ ጀርባ ስላሉት ቤተሰቦቹ ሲናገር ለባለቤቱ፣ ለልጆቹና ለቤተሰቦቼ ትልቅ ምስጋና ይድረሳቸው። እናንተ ሁልጊዜም ከጎኔ ባትሆኑ ኖሮ ይህ ሁሉ ስኬት አይታሰቡ ነበር ብሏል። ራምሴ ጫማውን ለመስቀል የወሰነው ከብዙ ዓመታት በኋላ መሆኑን የገለጸ ሲሆን ይህ ውሳኔ ለማሳለፍ ቀላል አልነበረም። ነገር ግን ከብዙ ማሰብ በኋላ ከእግር ኳስ ተጫዋችነት ለመሰናበት ወስኛለሁ ብሏል። ራምሴ በእግር ኳስ ሕይወቱ 485 ጨዋታ የተጫወተ ሲሆን 75 ጎሎችን አስቆጥሯል። እንዲሁም 9 ዋንጫዎችን በእግር ኳስ ዘመኑ አሳክቷል።